idea or one moment to change the course of your life. This is embarrassing to admit, but I actually kind of remember thinking, oh, I could be the finger painting artist. ሰዓሊያን ብሩሽ ሸራንና ቀለማትን ተጠቅመው ሐሳባቸውን ከሸራ ላይ አሊያም ከተለያዩ ስፍራዎች ላይ ይነድፋሉ። ብዙዎቹ በልጅነት እጃቸውን በመጠቀም ቀለማትን አዋህደው ወረቀት ላይ ውስጣቸው የሚንቀለቀለውን ሐሳብ አትመዋል ቢባልም እንደ አይሪስ ግን የህይወት ዘመን ብሩሽ እጆቹን አድርጎ በመጠቀም ድንቅ ስራዎችን የሰራ ሰዓሊ አለ ብሎ ለማለት አይቻልም። አይሪስ ስኮት ተወልዳ ያደገችው ከሲያትል ወጣ ብሎ ትንሽ የእርሻ ከተማ ውስጥ ነው። እናትና አባቷ የራሳቸው የግል ስራ በመፍጠር የሚተዳደሩ ሲሆን እናቷ የፒያኖ መምህር በመሆንም ሰርታለች። እንደ አውሮፓውያን አቆጣጠር በ1984 የተወለደችው ይህች አርቲስት ቤተሰቦቿ የቀስተ ደመና ምልክት ሲሉ በግሪክ ቋንቋ ሰይመዋታል። ከልጅነቷ ጀምሮ ስዕልን መሳል እንደጀመረች የምትገልጸው ሰዓሊዋ የሳለቻቸው የልጅነት ስራዎቿ ቤተሰቦቿ ተመልክተውት እጅግ ካደነቁ በኋላ ማቀዝቀዣ ላይ ማለትም ፍሪጅ ላይ ይለጠፍላት እንደነበር ትገልጻለች። በዚህም የተነሳ የቤተሰቦቿ ማበረታቻ ዛሬ ላይ ላለችበት የስኬት ጎዳና ስንቅ እንደሆናት ትናገራለች። የትኛውም ሰው የህይወቱን አጋጣሚ ለመለወጥ አንድ ሐሳብ ወይም አንድ አጋጣሚ በቂው እንደሆነ የምትገልጸው አይሪስ ለመጀመሪያ ጊዜ ጣቶቿን እንደ ብሩሽ ተጠቅማ ለመሳል የዳረጋትን ቅጽበት ስታስታውስ ብሩሽና የዘይት ቀለምን ተጠቅማ ሸራ ላይ ቢጫ አበቦችን በመሳል ላይ ባለችበት ወቅት ብሩሾቿ በሙሉ በሌላ ቀለማት በመነከራቸው በትክክልም የፈለገችውን የቀለም አይነት ሊፈጥሩላት ባለመቻላቸው በጣቶቿ ጫፍ የምትፈልገውን ቢጫ ቀለም በማዋሃድ ሸራው ላይ ስታሳርፍ በተሰማት ድምጽ ሆነ ስሜት እጅግ እንደተደሰተችና አቀባቧም የተዋጣለት እንደነበር ትናገራለች። ከዛች ቅጽበት ጀምሮ እነሆ ብሩሽን እርም ብላ ጥላ የጣቶቿን ጫፍ እንደ ብሩሽ ተጠቅማ እጅግ አስደናቂ የሚባሉ ስዕሎችን መሳል ችላለች። I'm just going to finish this off with my fingertips. And I did a few strokes and I was like, good God, that's so effective. I seem to remember kind of like hearing a voice. It was like, you should just do that. You should work within that limitation. ጎጆዋን በመሃል ብሩክሊን ኒውዮርክ በመቀለስ መኖሪያ ቤቷን ለሁለት ከፍላ ግማሹን መኖሪያ ቀሪውን ደግሞ የመሳያ ስፍራው አድርጋ ኑሮዋን የቀጠለችው ይህች ሰዓሊ አንድ ቀን ጣት በመጠቀም ብቻ የሚሳሉ ስዕሎች የሷ መለያ እንደሚሆኑ እምነት ነበራት። አይሪስ በየዕለቱ ታትራ መስራቷን የሙጥኝ አለች። ከብዙ ድካምና ጥረት በኋላም በልጅነቷ እንደተመኘችው የስኬት ማማ ላይ መድረስ ቻለች። አይሪስ በስራዎቿ ሁሉ ሰዎች የፍቅር ስሜት እንዲሰማቸው ማድረግ ትፈልጋለች። ቀጥታዊና ለመረዳት ቀላል ከሆነው ኢንስቴንሻሊዝም አሳሳል ስልት ጀምሮ ረቂቅ ወይም አብስትራክት ተብሎ እስከሚታወቀው የአሳሳል ስልት ድረስ ትስላለች። አሁን ላይ በዋናነት በዓለም የምትታወቅባቸው
ሚኒማሊዝም እና አብስትራክት ስራዎቿ ሲሆን ፊሎሶፊ አርት የተሰኘ ስራዎቿ ተሰብስበው የሚገኙበትና የሚሸጡበት የስዕል መደብር አላት። ጣትን ተጠቅሞ ስዕልን መሳል እጅግ በጣም ጥሩ ቢሆንም አስቸጋሪ የሚሆኑ ነጥቦች እንዳሉ ትናገራለች። ከምትዘረዝራቸው ነጥቦች መካከልም በዋናነት ዲቴል ወይም ጥቃቅን ነገሮችን ለማስፈር የሚቸግር መሆኑ ነው። ለምሳሌ አይን ቢሳል የአይን ሽፋሽፍቱን በጣት በትንሽ ሸራ ላይ ለማስፈር ይቸግራል። ስለሆነም ስራዎቿን በአጠቃላይ በትላልቅ ሸራዎች ላይ ማስፈሯን መርጣለች። በጣቶቿ ከፍ ያሉ ሸራዎች ላይ የሰውን ምስል፣ የእንስሳትን ምስል፣ የተፈጥሮን ምስል እንዲሁም ረቂቅ የሚባለውን አሳሳል ሳይቀር አስፍራለች። ዊነት ላይ ተመስርታ ስራዎቿን የምትሰራው አይሪስ በዚህ የሙያ ዘርፍ ውስጥ በመገኘቷ ፍጹም ደስተኛ መሆኗን ትገልጻለች። $20,000 ጀምሮ መሸጥ የጀመረው የጣት የጥበብ ስራዎቿ አሁን ላይ $40,000 በላይ ዋጋ ወጥቶላቸው በመሸጥ ላይ ይገኛሉ።